በስመ ሥላሴ እንደምን አላችሁ የእግዚአብሔር ቤተሰቦች የድንግል ማርያም ወዳጆች። በቅዱሳን ገድላት በድርሳናት የሚገኝ በረከት ረድኤት በቀደምት አባቶቻችን እንዴት ይታያል የሚለውን ጥቂት እንመለከታለን። የመጀመሪያ የምናነሳው ሊቁ አውግስጢን ሆሊ ቨርጂኒቲ በተባለው መጽሐፉ ጌታችን ቅድስት ድንግል ማርያም እናታችን ናት፣ መድኃኔዓለም ኢየሱስ ክርስቶስ ደግሞ የቤተክርስቲያናችን ራስ ነው፣ እኛ ደግሞ የክርስቶስ አካል ነን እያለ ይናገራል። የባህሪ አባቴ አብ ጸጋን ሁሉ የሰጠሽ፣ ስለዚህ ነው ምልዕተ ጸጋ ምንላት፣ ጸጋን ሁሉ የሰጠሽ እናቴ ድንግል ማርያም ሆይ ደስ ይበልሽ። በረፍቷ ጊዜ ነው ጌታችን ተገልጦ እንደዚህ ያላት ለእመቤታችን ለቅድስት ድንግል ማርያም። በአካል የነበረው ደግሞ ይሄንን የሰማው ዮሐንስ ወንጌላዊ ነው እና ዘ ፎሊንግ አስሌፕ ኦፍ ሜሪ በተባለው መጽሐፍ ላይ እናገኘዋለን። ዮሐንስ ወንጌላዊ ሲናገር ይሄንን ሰማው ጌታችን ክርስቶስ ድንግል ማርያም እንዲህ ሲላት ሰማው፣ የባህሪ አባቴ አብ ጸጋን ሁሉ የሰጠሽ የከበርሽ ድንግል ማርያም ሆይ ደስ ይበልሽ ይልና ወደ አንቺ መጥቶ የለመነ ነፍስ ሁሉ ድህነትን ያገኛል፣ ምሕረትን ያገኛል፣ እኔ አልተወውም፣ ወደዛ አላረቀውም ብሎ ቃል ኪዳን እንደገባላት ይናገራል። በነገራችን ላይ ይህንን ዮሐንስ ወንጌላዊ የተናገረው እዚህ መጽሐፍ ላይ የምናገኘዋለን። ኦን ዘ ዶርሚሽን ኦፍ ሜሪ በተባለው በዚህ መጽሐፍ ላይ የምናገኘዋለን። ዮሐንስ ወንጌላዊ የተናገረው ነው። መድኃኔዓለም ኢየሱስ ክርስቶስ ለድንግል ማርያም የገባላት ቃል ኪዳን ነው። ብዙ ጊዜ ስለ ገድላት ድርሳናት ሲወራ በኢትዮጵያ ብቻ የሚጻፍ ስለ ገድል መጽሐፍ፣ ስለ አንድ ቅዱስ ዜና ሕይወቱን፣ ጥንተ ሙላዱን እና ተጋድሎውን፣ የተሰጠውን ቃል ኪዳን፣ ያደረገው ገቢረ ተአምራት በመጽሐፍ መልክ በገድል በድርሳን መዘገብ ብዙ ጊዜ የሚያስቡት ብዙ ሰዎች ኢትዮጵያ ውስጥ እንዳለ ብቻ አድርጎ የሚያስቡ ሰዎች አሉ። በጥንት ጊዜ ዘ ባይብሊዮቴካ ሃይግሮግራፊያ ግራሺያ የተባለ መጽሐፍ አለ። ይሄ መጽሐፍ የእያንዳንዱን ቅዱስ ዜና ሕይወቱን፣ ጥንተ ሙላዱን፣ ያደረገውን ገቢረ ተአምራት፣ ሕይወቱን፣ የተሰጠውን ቃል ኪዳን፣ የዛን ቅዱስ ሙሉ ታሪኩን የሚዘገብበት ነው። የኦሪየንታል ቤተክርስቲያንም ጭምር አለ። ቢኤችጂ ማለት አብሪቬሽን ነው። ባይብሊዮቴካ ሃይግሮግራፊያ ግራሺያ ማለት ኦሪየንታልስ ማለት ኦሪየንታል ቤተክርስቲያናት የሚቀበሏቸው ቅዱሳን ዜና ሕይወታቸውን፣ ተጋድሏቸውን፣ የተሰጣቸውን ቃል ኪዳን፣ ያደረጉት ገቢረ ተአምራት በሙሉ በቅደም ተከተል አልፋቤቲካሊ በዝርዝር የሚቀመጥበት ነው። እዚህ ገድል ድርሳን ሲባል በእኛ በኢትዮጵያ ብቻ ያለ አድርገን መቅረብ የለብንም። በላቲኖች ደግሞ አለ። ባይብሊዮቴካ ሃይግሮግራፊያ ላቲኒያ ከተባለ ቢኤችኤል ካለ ደግሞ የላቲን አበው አባቶች ሆነው ዜና ሕይወታቸውን፣ ተጋድሏቸውን፣ ቅድስናቸውን፣ እረፍታቸውን በዝርዝር የሚናገር በግሪክ ቋንቋ አለ፣ በላቲን አለ፣ ተተርጉሞ ደግሞ በእንግሊዝኛም ጭምር አለ። ብዙ ሰዎች የቅዱሳን ዜና ሕይወት ገድል ሲባል ኢትዮጵያ ውስጥ ብቻ የሚጻፍ ኢትዮጵያ ውስጥ ብቻ ያለ በሌሎች አሃታ ቤተክርስቲያናትም ሆነ በሌሎች ምስራቅ ኦርቶዶክሶች ስለ ገድል፣ ስለ ድርሳን፣ ስለ አንድ ቅዱስ ዜና ሕይወቱ፣ ተጋድሎ፣ ቃል ኪዳን፣ ያደረገው ገቢረ ተአምራት በአጽማቸው በመቃብር ስፍራቸው የተደረገ ገቢረ ተአምራት እንደማይነገር እንደማይጻፍ አስመስሎ ይናገር። ግን ካታሎግ አላቸው። አልፋቤቲካሊ እንደምትመለከቱት ተዘግቦ የተቀመጠ መረጃ አለ ማለት ነው። ልክ እንደዚህ ሁሉ በፊሎካሊያ ማለት እያንዳንዱ ቅዱስ ያደረገው ገቢረ ተአምራት ዜና ሕይወቱ ይዘገባል። ፊሎካሊያ ብላችሁ ብትፈልጉት ታገኙታላችሁ። የግሪክ ቋንቋ ነው። መልካም ነገርን መውደድ፣ በጎ ነገርን መውደድ ጻፍ ነው። ስለዚህ በምስራቅ ኦርቶዶክሶች በጣም የሚታወቅ ነው ፊሎካሊያ የሚለው። ስለዚህ አጠቃላይ የቅዱሳንን ዜና ሕይወታቸውን፣ ያለፉበትን መከራ፣ እንዴት ብለው ድል እንደነሱት ያንን መከራ፣ ሰይጣን የሚያመጣባቸውን ከክፉ ሰዎች ካላመኑ ከኢአማንያ የሚመጣባቸው መከራ እንዴት ድል እንደነሱት ጭምር መንፈሳዊ ጥበባቸው የምንማርበት። ስለዚህ የቅዱሳን ገድላት ድርሳናትን አጠቃላይ የቅዱሳን ተጋድሎ በመጽሐፍ መልክ ጽፎ ገድለ ተክለ ሃይማኖት፣ ገድለ ገብረ መንፈስ ቅዱስ፣ ገድለ ክርስቶስ ሰምራ፣ ገድለ ቅድስት አርሴማ ብሎ ገድላትን መጽሐፍ ኢትዮጵያ ውስጥ ብቻ ያለ በእኛ ቤተክርስቲያን ትውፊት ብቻ ያለ አይደለም። በሌሎች አሃታ ቤተክርስቲያናት አይደለም፣ በምስራቃውያን ጭምር እንኳን ያለው መሆኑን ማወቅ አለብን። እስቲ ከመጽሐፍ ቅዱስ የተወሰኑ ነገሮችን እናንሳ። ለምሳሌ ገቢረ ተአምራትን በተመለከተ መጽሐፍ ቅዱስ ላይ ከሐዋርያት መካከል በሰማዕትነት ያረፈው ያዕቆብ ነው። የዮሐንስ ወንድም ያዕቆብ መጽሐፍ ቅዱስ ሲናገር ይሄንን የዮሐንስም ወንድም ያዕቆብን በሰይፍ ገደለው ይላል። የሐዋርያት ሥራ ምዕራፍ 12 ቁጥር 2 ላይ። በጣም የሚገርማችሁ የስፔን እንግዲህ ስፔንን የማያውቅ የለም። ስለዚህ ስፔን ከተማን በአማላጅነቱ በቃል ኪዳኑ የሚጠብቃት ቅዱስ ፓትሮን ሴንት
ማን ነው ይላሉ? ያዕቆብ ነው ይላል። ያዕቆብ ይላል። ሐዋርያው ያዕቆብ ይጠብቃት ይላል። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እመቤታችን ቅድስት ድንግል ማርያም አስራት ሀገሯ ናት እንደምንለው ማለት ነው። እና በዚህ በቅዱስ ያዕቆብ አጽም ላይ የተደረገ ገቢረ ተአምራት አለ። ምንድነው እሱ ገቢረ ተአምራቱ? የአውሮፓውያን አቆጣጠር በ1108 የተከናወነ ነው እና አንድ የፈረንሳይ ሰው ልጅ አልወለደም ነበረ እና የዚህ የቅዱስ ሐዋርያው ያዕቆብ አጽም ወዳለበት ሳንቲያጎ ወደሚባል ስፍራ ለመሳለም ይሄዳል። ጉዞ ያደርጋል እና ምን ይላል? ሐዋርያው ያዕቆብ ሆይ በቃል ኪዳን በአማላጅነት ከእግዚአብሔር ዘንድ ለምነ እባክህን ልጅ የለኝምና ልጅ እንድወልድ በቃል ኪዳን እርዳኝ ይላል። ይህንን ጸሎት ጸልዮ ወደ ቤቱ ተመለሰ። በጣም የሚገርማችሁ የዚህ ፈረንሳዊ ሰው ሚስት አረገዘች፣ ወንድ ልጅ ወለደች። ተመልሶ ወደ ሳንቲያጎ መጥቶ እግዚአብሔርን አመሰገነ። ይህንም ቃል ኪዳኑ ተናገረ፣ ለሕዝብ መሰከረ። እንግዲህ አሁን ከመጽሐፍ ቅዱስ የወሰድነው ሐዋርያው ያዕቆብ አጽሙ ያደረገው ገቢረ ተአምራት በአንድ የፈረንሳይ ሰው የተደረገ ገቢረ ተአምራት ነው። ቅዱስ ጳውሎስ ወጴጥሮስ ደግሞ እንመልከት። ጴጥሮስ ወጳውሎስ በሰማዕትነት ነው ያረፉት፣ በኔሮን ቄሳር ጊዜ ማለት ነው። ጴጥሮስ ቁልቁል ተሰቅሎ፣ ጳውሎስ ደግሞ አንገቱ በሰይፍ ተቀልቶ እና የጳውሎስ አንገት በሰይፍ ስትቀላ 2 ጊዜ ነጥራለች የጳውሎስ አንገት ማለት ነው። እዛ የነጠረው 2 ቦታ ላይ ጸበል ፈልቋል እና ሮም ላይ ዛሬ እሱ ታጥሯልና በቅጥር በአጥር ነገር አጥረውታል። እዛ ቦታ ላይ ጠበል ስለፈለቀ ብዙ ሰዎች መጥተው ጸበል እየተጠመቁ እየተፈወሱ ይገኛሉ። ሊቁ አውግስጢን የቅዱስ ጴጥሮስ አጽም ገቢረ ተአምራት እንደሚያደርግ ሲቲ ኦፍ ጋድ በተባለው መጽሐፉ፣ ሀገረ እግዚአብሔር በተባለው መጽሐፉ ቡክ 22 ላይ ቻፕተር 8 ላይ ይህን ዘግቦልን እናገኛለን። የቅዱስ ጴጥሮስ አጽም ገቢረ ተአምራት እንደሚያደርግ እንደውም ብዙ ሰዎች ህመም ያለባቸው ሰዎች እየተፈወሱ እንዳሉ፣ ድህነት እያገኙ እንዳለ፣ እየተፈወሱ እንዳለ ይናገራል። ቀዳሜ ሰማዕት ቅዱስ እስጢፋኖስ ማንሳት እንችላለን። ቀዳሜ ሰማዕት እስጢፋኖስም አጽሙ ገቢረ ተአምራት እንደሚያደርግ ሊቁ አውግስጢን ደግሞ የቅዱስ እስጢፋኖስ አጽም ብዙ ድንቅ ተአምሮች እንደሚከናወኑ፣ ህሙማን እንደሚፈወሱ፣ መናፍስት ያለባቸው አጋንንት ያለባቸው ሰዎች ነፃ እንደሚወጡ ራሱ ሊቁ አውግስጢን ዘግቦልን እናገኛለን። ህሙማን እየተፈወሱ፣ በሽተኞች እየዳኑ፣ የተለያየ ህመም በሽታ ያለባቸው ሰዎች፣ አጋንንት ጭምር ያደረባቸው በብዙ መናፍስት የሚሰቃዩ ሰዎች ሁሉ እንደሚፈወሱ ሊቁ አውግስጢን ሲቲ ኦፍ ጋድ በተባለው መጽሐፉ ቡክ 12 ላይ ቻፕተር 8 ላይ ቃል በቃል ዘግቦልን እናገኛለን። ከቀደምቶቹ ደግሞ ለመጥቀስ ያክል ለምሳሌ ጀሮምን ብናየው በዚህ መጽሐፉ ላይ ዘ ሌተርስ ኦፍ ሴንት ጀሮም የተባለ ይሄ መጽሐፍ አለው እና ቻፕተር 46 ላይ ቨርስስ 8 ላይ ምን እንደሚለው ኤቭሪዌር ነው የሚለው። ልብ በሉ፣ ኤቭሪዌር የትም ቦታ ላይ ነው የሚለው። የትም ቦታ ላይ የቅዱሳን አበው አባቶቻችን አጽም ባረፈበት መቃብር ስፍራ ያለውን አጽማቸውን እናከብራለን። ማክበሮች አይደለም፣ አይኖቻችን እንቀባለን፣ ከንፈሮቻችን፣ ፊታችንን፣ ሁሉ ነገር እንቀባለን ይላል። ይህን የሚናገረው ጀሮም ነው። አጽማቸው ካረፈበት ቦታ ላይ ትቢያ አሽ ነው የሚለው። ተመልከቱት፣ ትቢያ አፈር እያነሳን ፊታችን ሁሉ ከንፈራችን ሁሉ እንቀባለን የሚለው ጀሮም ኢትዮጵያ አይደለም። ይሄም ደግሞ ደብተራ ነው ልትሉት ነው። በ4ኛው መቶ ክፍለ ዘመን የነበረ አባት ነው። ኢትዮጵያዊም አይደለም። በ14ኛው መቶ ክፍለ ዘመን እኮ ነው እንደዚህ ከገድል ድርሳን ምናምን አፄ ዘርዓ ያዕቆብ እኮ ነው ያመጣው። እንደዚህ ነገር የመጣው ከዚህ ከቅርብ ጊዜ በኋላ እኮ ነው። የመጀመሪያዊቷ እንደዚህ አይደለችም። ጀሮም ከየት ነው የመጣው? የሰማዕቱ የቅዱስ ጊዮርጊስን ብንመለከት ዜና ይወጣዋል። የሌሎቹም ቅዱሳን ጻድቃን ሰማዕታት ጭምር ማለት ነው። ለምሳሌ ሰማዕቱ መርቆሬዎስ እዚህ ላይ የምትመለከቱት ሰማዕቱ መርቆሬዎስ አለ። ሰማዕቱ መርቆሬዎስ ጻድቅ ሰማዕት ነው። ገድለ ቅዱስ መርቆሬዎስ አለ። ሰማዕቱ ቅዱስ መርቆሬዎስ በብዙ ተጋድሎ ያለፈ ነው። ስለዚህ ብዙ ሰዎች በቃ ገድለ መርቆሬዎስ ሲባል በቃ ኢትዮጵያ ውስጥ ያለ የሆነ ሰውን ዝም ብለን ብቻ ከራሳችን አመንጭተን በቃ ስም ሰተን የሆነ ገድል መጻፍ እንጂ መርቆሬዎስ የሚባል ጻድቅ ምናምን የማይታወቅ አስመስሎ ያቀርባል። ግን ይኸው ገድለ መርቆሬዎስ አለ። ፖሊካርፐስም አለ እንደምትመለከቱት በመጽሐፍ ቅዱስ ላይ በራእይ ዮሐንስ ምዕራፍ 2 ቁጥር 8 ላይ የሰርምኔሱ መልአክ የሰርምኔሱ አስተዳዳሪ የተባለው በቤተክርስቲያናችን ታሪክ ይሄዚህ የሰርምኔሱ ቤተክርስቲያን አስተዳዳሪ ፖሊካርፐስ ነው እና ፖሊካርፐስ ተጋድሎ አለው። የቅዱስ ዮሐንስ ወንጌል ደቀ መዝሙር ነው። የመጀመሪያው ገድል ወጥነት ባለው መንገድ የአንድ ቅዱስ ዜና ህይወት ወጥነት ባለው መንገድ በአዲስ ኪዳን የተጻፈው የማን ነው? የቅዱስ ፖሊካርፐስ ነው። በብሉይ ኪዳን ደግሞ የነቢዩ ኢሳይያስ